አንተ ለራስህም ጭምር ጠላት ነህ። አንተ ለምን ልጄን የምትመታት? ስርዓት አይኖርም እንዴ? ሰውዬ በህግ አምላክ ብያለሁ። ቆይ ለአንተ ስንት ቤቱን ጥለን የት እንሂድልን? እሺ ወይዘሮ ገነት ስለምን ቤት ነው የምታወሪኝ? ስለዚህ ቤት ነዋ። ሌላ ቤት አለህ እንዴ? ቤት እኮ ተሽጧል። ምን እያልክ ነው? ስራ ሰርቼ መለወጥ ነበረብኝ። ስለዚህ ለምሰራው ስራ በቂ ገንዘብ ስላላገኘው ሸጥኩት። እስካሁንም ገዢዎቹ ውጭ ስላሉ ነው እንጂ በዚህ ሳምንት መጥቶ ደግሞ ቤቱን ይረከባሉ። ምን አልካተ? ምንድን ነው የምትለው? ንገረኝ። አሁን ይደግ ያተናገረው ድገምልኝ። ጎዳና እነሱ አዝናለሁ አባዬ። በዚህ ሰዓት ለኤርሚያስ አስፈልገዋለሁ። ኤሚ ምን እያደረግሽ ነው? አይታይሽም? አባትሽ እኮ ፊት ለፊትሽ ቆሟል። እማዬ አባዬን በጣም እወደዋለሁ። እስከዛሬም ከሱ ትእዛዝ ሳልወጣ ኖሬያለሁ። አሁን ግን በህልውና ነው የመጣው። ስለዚህ ፍቅሬን መርጫለሁ። ቆይ እናንተ ልጆች ግን ምን እየሆናችሁ ነው እንዴ? እንዴት ብናሳድጋችሁ ነው በዚህ ልክ እንደዚህ እየሆናችሁ ያላችሁት? ሂጂ ኤሚ፣ ከመሄድሽ በፊት ግን በደንብ አስቢበት። በኋላ ግን አባዬ ብለሽ ስትመጪ ያንቺን ይቅርታ የሚቀበል ማንም የለም። ሰምኛለሽ? ይሄ የመጀመሪያም የመጨረሻ ማስጠንቀቂያ ነው። እሺ ሁላችሁም እኔ ላይ የመጣችሁ ነው የምትደነፉት። እሺ ምንም ማድረግ አትችሉ። አንቺ ሰይጣን፣ ሰምኛለሽ? አትፈታተኝኝ እያልኩሽ ነው። ለምን አትተኩስም ታዲያ? ተኩሳ የቤተሰቡ ነፃ አውጪ ሮማን ናት የቤቱን ነፃነት ያጠፋችሁ አላልክም? ና በአንድ ጥይት ነፃነታቸውን ስጣቸው። ለነገሩ ከሰው ጋር አይደለም እያወራሉት። ደግሞ ትሰምኛለሽ? ከአሁን በኋላ ከቤተሰቡ አንድ አካል ጋር ባገኝሽ ድጋሜ እንድል አልሰጥሽም። እሺ ቢገባችሁ አውሬነትን እያባባሳችሁት ነው ያላችሁት። እኔ ሮማን ደግሞ እያንዳንድሽ ተራችን ጠብቀኝ። ማን እንደሆነ አሳይሻለሁ። እያንዳንድሽ አባዬ ቤቱን ሸጦታል። ምን? በላያችን ላይ ቤቱን ሸጦታል። እማዬን ደግሞ የት እንደማደርጋት ክላስ ስለገባኝ እዚህ ላመጣት አስቤያለሁ። ደግ አደረግሽ። ይዘሻት ነይ። ስለተጨነቅኩኝ ፍቃድሽን እንኳን አልጠየቅኩሽም። እዚህ ባመጣት ችግር የለውም አይደል? ስም እንዴ እና ታዲያ ከዚህ ቤት ውጪ ድሮስ የት ልታርፍ ነው? እሱ እንደሆነ ድጋሚ መውደቅ አይሰለችውም። ችግሩ ደግሞ ብቻውን አለመውደቁ ነው። እንደውም እራት ሊቀርብ ሲል የመጣችሁት አረፍ በሚል ነው። ነው ምንድን ነው የተፈጠረው? ተሰማ ፍጹም ሌላ ሰው መሆኑ ሳያንስ ከሌኩን ሮማን ጋር በመተባበር የሌኩን ቀንደኛ ጠላት ሆኗል። ይሁን እንጂ ሌኩን የተሰማ ባህሪ እንደዚህ መቀየርና ጨካኝ መሆን ተሰማን ከልቡ ሊፍቀው አልቻለም። ተሰማም ሮማን የምታቀርብለትን የትኛውን ማሰብ በመቀበል ሌኩንን እየጎዳው ቀጥሏል። ነገር ግን የዛሬው የተለየ ይመስላል። ተሰማ ናሆም በንዴትና በግልፍተኝነት ባደረሰበት ጥቃት ቂም ይዞበት ስለነበር ናሆምን ጠብቆ ያስደበድበዋል። የቤተሰቡን ህልውና ለማስጠበቅ ሲሯሯጥ የነበረው ናሆም የደረሰበት ድብደባ ከባድ ስለነበር ያለ የሌለ ኃይሉን ተጠቅሞ እንደምንም ወደ ቤቱ ይመጣል። ቤተሰቦቹም ናሆም እንደዛ ሆኖ ባዩት ጊዜ በጣም ይደናገጣሉ። ናሆምም የቀረ ኃይሉን በመጠቀም ለመቆም ሲሞክር ሰውነቱ ከርቶት መሬት ላይ ይዘረራል። በዚህ ጊዜ ሁሉም የቤተሰቡ አባላት ተሯሩጦ ናሆምን ለመርዳት ይሞክራሉ። ነገር ግን ናሆም የደረሰበት ድብደባ ከባድ ነበርና ራሱን ስቷል። ይህ ሁሉ የተፈጠረው ናሆም ሮማንን ለማስፈራራት መሳሪያ ይዞ በወጣበት ጊዜ ነበር። ናሆም ተሰማ ሌኩን ላይ እጁን ማንሳቱ ስለከነከነው ተሰማን ለማስፈራራትና ለማስጠንቀቅ ብሎም አባቱ ላይ ያደረሰበትን ጥቃት ሊያሳየው ተሰማ ይገኝበታል ወደ ተባለው መጠጥ ቤት ይገሰግሳል። ነገር ግን እዛ እንደደረሰ ባየው ነገር ይበልጥ ይበሳጫል። ናሆም አክስቱ ሮማንና ተሰማ አንድ ላይ ቁጭ ብለው እየተሳሳቁ ያገኛቸዋል። ተሰማን ለማናገር ያሰበው ናሆም ወደ ሮማን ይዞርና አሃ ስለዚህ አንቺ ነሽ ማለት ነው አባቴን ያስደበድብሽው ብሎ ይላታል። ናሆም ሳይታሰብ ዱብዳ የሆነባቸው ተሰማና ሮማን በናሆም ሁኔታ ተደናግጠው ተረጋጋ እንጂ ምንድነው የምትለው ብለው ይሉታል። ትግስት የሚባል ለደቂቃ ያልፈጠረበት ናሆም ዘሎ ተሰማን ይመታውና ደም በደም ያደርገዋል። ከዛም ወደ ሮማን መለስ ይልና በደንብ አየሽው አይደል? ከዚህ በኋላ ቤተሰቦች ያጠገብ ለመድረስ ብትሞክር አይደለም ስማቸውን ተሳስተሽ ብታነሺ አንቺም የሱ አይነት ዕጣ ይደርስሻል ብሏት ትቷቸው ይወጣል። ተሰማም ወደ ሀብት ማማ እየተንደረደረ መውጣቱ እጅግ በጣም አስደስቶታል። ሮማን የምትነግረውን ገንዘብ ሊያስገኝ የሚችል የትኛውንም አይነት ነገር ከመሞከር ወደ ኋላ አይልም። በቀጣይ ምን ማድረግ እንዳለበት ብቻውን ቤት ቁጭ ብሎ እያብሰለሰለ ሳለ ገነት ትመጣና ተሰማ ያደረከውን ነገር ሰምቻለሁ፣ በጣም ታሳፍራለህ።
እንዴት ላይኩን ላይ እጅህን ታነሳለህ? በል አሁኑኑ ይቅርታ ጠይቅ ብላ ትለዋለች። ተሰማም ለጊዜው ያገኘው ሀብት ልቡን ወጥሮት እያሾፈ እኔ ነኝ ይቅርታ የምጠይቀው ብሎ ከት ብሎ ይስቅባታል። ገነትም የተሰማ መቀየር ቢያስገርማትም ምናልባት ከሰማኝ በማለት እባክህ ተሰማ የድሮውን አስብ እንጂ እዚህ ደረጃ እንድትደርስ ያደረገህ እኮ ላይኩን ነው ብላ ትለዋለች። በዚህ መሃል የተፈጠረውን ነገር የሰማችው ኑሐሚን እያለቀሰች ትመጣና ምን አይነት ጀግንነት ቢሰማህ ነው መጠጥ እየጠጣህ ድልህን የምታጣጥመው? እንዴት እጅስ ላይኩን ላይ ታዘዘልህ ብላ ትለዋለች። ተሰማም ምንም እንዳልተፈጠረና ምንም እንዳላደረገ በማሾፍ ሲጀመር እንደዚህ በስሞታ ከሚያጨናንቀኝ ቀድሞውኑ ማንጸብ ጀምራለሁ ብሎ ይላል። በመሃል ገነትም ጸቡን ማንም የጀመረው ማን ወዳጅነትን በጸብ መቀየር ግን ተገቢ አይደለም ብላ ትለዋለች። ኑሐሚንም ፊቷ በእንባ እየታጠበ እኔም ማውቀው እስከ ህይወቴ ፍጻሜ ድረስ አባቴ ዋስ ጠበቃ ይሆነኛል ብዬ እንጂ አንድም ቀን አባቴ ጠላት ይሆናል ብዬ አስቤ አላውቅም ነበር ብላ ስትል ተሰማ ፈገግ ይልና እኮ እኔን ጠላት ይሆንኩሽ ብሎ ይላታል። ኑሐሚንም በእልህ እያለቀሰች ለኔ ብቻ ሳይሆን አንተ ለራስህም ጭምር ጠላት ነህ ብላ ስትል ተሰማ ከተቀመጠበት ይነሳና ኑሐሚንን በጥፊ ይመታታል። ከልጅነቷ ጀምሮ አንድም ቀን እጁን አንስቶባት የማያውቀው ተሰማ እንዲህ በማድረጉ የተደናገጠችው ኑሐሚን በቆመችበት ደርቃ ትቀራለች። ገነትም ተሰማ ኑሐሚን ላይ እጁን ባነሳ ጊዜ ትበሳጭና ከተቀመጠችበት ተነስታ ልጄን እንዴት ትመታታለህ? በሕግ አምላክ ላንተ ስንል ቤቱን ለቀን እንጥፋ እንዴ ብላ ትለዋለች። ገንዘብና ጥቅማ ጥቅም አይኑን ያወረው ተሰማም ከት ብሎ ይስቅና ቤት ስለምን ቤት ነው የምታወሪው ብሎ ይላታል። ገነትም በንዴት እየተብሰለሰለች አንተ ባትገዛውም ላይኩን ስለሰጠ ስለዚህ ቤት ነዋ መቼም ሌላ ቤት የለህም ብላ ትለዋለች። ተሰማም ፈገግ ብሎ ቤቱ እኮ ተሽጧል፣ ለስራ ገንዘብ ስላስፈለገኝ ሽጬዋለሁ። እስካሁንም ገዢዎቹ ስላልመጡ ነው እንጂ ያለቀለት ጉዳይ ነው። ባይሆን ቅድም ያልሽኝን ነገር አሁን ብታስቢበት ጥሩ ነው። ምክንያቱም ገዢዎቹ ቤቱንና እቃውን እንጂ ሰው የሚፈልጉ አይመስለኝም ብሎ ይላታል። ይህን ሲሰሙ የተደናገጡት ገነትና ኑሐሚን የሰሙትን ማመን ከብዷቸው ገነት ወዲያውኑ እንዳወሬ በመቀየር ዘላ ተሰማን ታንቀውና ተሰማን ለመደብደብ ተሞክራለች። ነገሮች አንድ ጊዜ ስለሆኑ ምንም መቀየር እንደማይቻል የገባት ኑሐሚንም ገነትን ከተሰማ ገላግላት እቃቸውን ይዞ ለመሄድ ታስባለች። ተሰማም ምንም እንዳልተፈጠረ ተመልሶ ቁጭ ይልና የጀመረውን መጠጣት ይጀምራል። ኑሐሚንም እናቷ ገነትን ይዛ ጎዳና ከመውጣት ወደ እነ ላይኩን ቤት ይዛ ትሄዳለች። እዛም እንደደረሰች ፈራ ተባ እያለች ዝኑ አባዬ በላያችን ላይ ቤታችንን ሸጦታል እና እማዬን የት እንደማደርጋት ግራ ስለገባኝ ይዣት መጥቻለሁ። በጣም ስለጨነቀኝ ፍቃድሽን ሳልጠይቅ ነው የወሰንኩት። እማዬ እዚህ ብትመጣ ችግር የለውም አይደል ዝኑ ብላ ትላታለች። ዝናሽም የተሰማ እንደዚህ በአንድ ጊዜ መቀየር ጉዳይ ግራ እየገባት ቆይ ለምንድነው ቤቱን የሸጠው ብላ ትላታለች። ኑሐሚንም ያንን የህገ ወጥ ስራ በድጋሚ ሰፋ አድርጎ ለመስራት አስቦ ነው መሰለኝ ብላ ትላታለች። ዝናሽም ለማንኛውም ምንም አትጨነቂ፣ ደግሞ እኛ ያለን ገነት ጎዳና አትወድቅም፣ ጥሩ ነው ያደረግሽው ብላ ትላታለች። ኑሐሚንም ከዝናሽ ይህንን መስማቷ ቀለል ይላትና አመስግናት ወደ ታች ትወርዳለች። ዝናሽም በቤተሰቧ ዙሪያ የሚፈጠረው መተራመስ ግራ አጋብቷት ተክዛ ብቻዋን ስታብሰለስል ኤሚ ከቤት ለመውጣት ተዘጋጅታ ከደረጃ ስትወርድ ትመለከታታለች። ወዲያውኑ ኤሚ ወዴት ልትሄጂ ነው ብላ ትላታለች። ኤሚም ኤርሚያስን ላገኘው ልወጣ ነው ብላ ትላታለች። ዝናሽም ኤሚ እባክሽ ምን አለ አንቺ እንኳን ነገሮች እስኪረጋጉ ብትታገሺ ብላ ትላታለች። ኤሚም በንዴት ዛሬ ኤርሚያስን ሳላገኘው መዋል አልችልም ብላ ስትጮህ ላይኩን ከየት መጣ ሳይባል ድንገት ይመጣና ማን ነው ሳታይ መዋል የማትችዩ ኤርሚያስን ከሆነ መቼም እንዳታስቢው ብሎ ይላታል። ድንገት አባቷ መምጣቱ ያስደነግጣት ኤሚ አባዬ እኔ እኮ ትልቅ ልጅ ነኝ፣ ማድረግ ያለብኝን ነገር በሙሉ አውቃለሁ፣ ለምንድነው እንደ ሕፃን ልጅ የምታዩኝ ብላ ትላለች። ላይኩንም ጥሩ እኔን ንቀሽ ከዚህ ቤት ከወጣሽ ሁለተኛ አባዬ ብለሽ እንዳትጠሪኝ ብሎ ሲላት ዝናሽ ላይኩን በፈጠረህ አቁም፣ ምን እያደረጋችሁ ነው ብላ ትላለች። ላይኩንም በይምረጭ ከአባትሽ ወይም ከኤርሚያስ፣ ከመሄድሽ በፊት ግን በደንብ አስቢበት፣ ድጋሚ አባዬ ብለሽ ብትመጪ ያንቺን ይቅርታ ለመቀበል ዝግጁ አልሆንም ብሎ ይላታል። ኤሚም በኤርሚያስ እርግጠኛ ስለነበረች በአሁኑ ሰዓት ለኤርሚያስ አስፈልገዋለሁ ብላ ስትል ዝናሽ በመሃል ትገባና ኤሚ ምን እያደረግሽ ነው አባትሽ ፊት እንደዚህ ማድረግ ብላ ስትል ኤሚ ንግግሯን ታቋረጣትና እማዬ አባዬን በጣም ወደዋለሁ፣ እስከዛሬም ከሱ ትእዛዝ ሳልወጣ ኖሬያለሁ፣ አሁን ግን ፍቅሬን መርጫለሁ ብላ ትላለች። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።